ሃይ እንዴት ናችሁ? ሰላም ናችሁ ወይ? የጎኖ ሚዲያ ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬ ቂጣ ዳቦ ነው እየጋገርኩ ነው። ጀስት እንደምታዩትኝ ይሄ ዳቦ በወተት ነው የሚወሰድ። ታያታላችሁ። ይሄ ወተት ቆንጆ ወተት ነው። በጣም ኦርጋኒክ ወተት ነው። ታያቸው ከሆነ ላሞች ኦርጋኒክ ነው። ኦርጋኒክ ነው የሚለው በጣም ጥሩ ወተት ነው። በጣም ጤናማ ወተት ነው። እንደምታዩት ማለት ነው። ታዩታላችሁ እና ቆንጆ ወተት ነው። ዳቦ እንግዲህ እዚህ ጋር ጋግሬ ያለሁኝ እዚህ ጋር ይሄን ይመስላል የጋገርኩት ዳቦ። ዩቲዩብ ላይ ነው ያየሁት። በአሁኑ ሰዓት መምህር ዩቲዩብ ላይ በደንብ ጥሩ የሆነ ጥሩ ትምህርት ይሰጣል። ዩቲዩብ ላይ እዚህ ጋር ሰዓቱ እንደምታዩት 3 ላይ ነው ያደረኩት። 3 ላይ ነው ያለው ሰዓቱ። ስለዚህ ይሄን ይመስላል እና በጣም ቆንጆ ነው። በመጨረሻ ላይ በዚህ በእንትኗ ነው የጠቀጠኩት። ተክ አደረኩት በዚህ በሹካዋ ማለት ነው። በዚህ ነው ወጋ ያደረኩት። እንደዚህ አድርጌ ወጋሁት። ሰፋ አድርጌ እንደምታዩት ቅርጽ አወጣ። ግን ደርቋል። አሁን ይሄ ሲበላ በወተት ካሽ ነው የሚለው። ውፍረት አያመጣ ምንም አይልም። እንደምታዩት ይሄን ይመስላል እና ሁላችሁም ቤታችሁ ጋግራችሁ በወተት በጣም ነው የሚያምረው። ስኳር ሳይበዛ ወተት አፍልቶ በወተት ውፍረት አያመጣ፣ ለአጥንት ጥንካሬ፣ ኮሌስትሮል የለው፣ ምን የለው። ዳቦ በጣም ቆንጆ ነው። ሁልጊዜም ጠዋት እንደዚህ አይነት ነገር ብትጠቀሙ እዚያም በኋላ ምሳ ብዙም ላያስፈልግ ይችላል። ለምሳሌ ምንድነው የሚደረገው? አሁን ይሄ ቂጣውን ከጋገራችሁ በኋላ ማለት ነው ወተቱን ታፈላላችሁ። በርከት አድርጋችሁ አፍልታችሁ 24 hours 24 ሰዓት የማታቀዘቅዝ ትንሽ ፌርሙዝ አለች፣ ጭጭ ይላል። ትንሽ ፌርሙዝ አለች እና 24 ሰዓት የማታቀዘቅዝ በዚህ አድርጋችሁ ወተታችሁን ትይዛላችሁ፣ ዳቦውን ደግሞ ትይዛላችሁ ማለት ነው። እዚያም በኋላ ስራ ላይ ቀን ብሬክ ታይም ላይ we have break time half an hour just ብሬክ ታይም ላይ ወተቱን ትኩስ ነው። ቂጣችሁን እዚያ ታወጡና ከዚህ ቦጋ ማለት ነው በወተት እንትን ስትጠቀሙ ቆንጆ ነው የሚሆነውና ይሄው እንደምታዩ ታዩታላችሁ። እና ቆንጆ ዳቦ ነው። እሳቱን ቀንሼ ነው የጠበስኩት። ያው እንደምታዩት ይሄን ይመስላል ዳቦ ማለት ነው። እንግዲህ ለሬዲ ያድርሱልኝ። ሬዲ ያለች አንዲት የሸፍ ኮፍያ ያደረገች ማን ከማን ያንሳል ይኸው ብላ ምላችሁ ንገሩልኝ ለሬዲ እና ያው እንዴት እንደሚያምር እዩት። ጠዋት አሁን ዝም ብሏል አይደለ? ይሄ እጥፍጥፍ አድርጎ 2 ወይም 3 ከተያዘ እዚያ ብሬክ ታይም ላይ ወተትን አፍልቶ መጠቀም ነውና በጣም አሪፍ እንትን ነው። ውፍረት አያመጣ ምን አይል። በጣም ቆንጆ ዳቦ ነው።
እና እንደዚህ ዱቄቱ ደግሞ የትኛው መሰላችሁ? አለ እዚህ ጋር ያሳያችሁ ዱቄቱን። ዱቄቱ ይሄኛው ዱቄት ነው። ዱቄቱ ይሄ ዱቄት ነው። እንደምታዩት የተጠቀምኩት ይሄን ዱቄት ነው። ይሄ ዱቄት ማለት ነው። አያችሁ፣ ብሬድ ፍላወር እና ይሄ ነው። ርካሽ ነው፣ በጣም ርካሽ ነው። ቆይ ውስጡን ላሳያችሁ። ይሄ ውስጡ ይሄ ማለት ነው። እና ቆንጆ ዱቄት ነው። በጣም አያልቅም፣ ብዙ ቀን ነው የሚቆየው። ግን ነጩ ብቻ እንዳይሆን ብራውን እንዲሆን ይሄኛውን ትቀላቅሉበታላችሁ ማለት ነው። ይሄ በጣም ታዋቂ ሮጀርስ የሚባል ዱቄት ነው። ይሄ ሮጀርስ 100% ዌል አያችሁ፣ 100% ስንዴ ነው የሚለው ግሪን። ነጩ ጋር ለመቀላቀል ይሄ ነጭ አይደለም ውስጡ። ቆይ ይሄን ላሳያችሁ። ነጭ አይደለም ይሄ ውስጡ፣ ይሄ ብራውን ከለር ነው። ስለተቀላቀለ ነው ከለሩ እንደዚያ የሆነውና ነጩ ብቻ ጥሩም ለጤና ጥሩ አይደለምና መቀላቀል አለባችሁ። ይሄን ደግሞ ውስጡ ነው ይሁት። ይሄን ውስጡ ነው ይሁት። ብራውን ነው ይሄ ውስጡ እና ለጤና ነጩን ብቻ ተጠቀሙት ለማለት ነው። ያው እንደምታዩት ማለት ነው። እና ይህን ይመስላል። ፕሊዝ ሼር እና ሰብስክራይብ። ወተትና እንትን አስፈላጊ ነው። ድሮም ሀገር ቤትም ይሄ ነው ሰው በብዛት በተለይ ወተት በቂጣ በጣም ቆንጆ ነው። ምንም ሳይድ ኢፌክት የለውም። ውፍረት አያመጣ፣ ኮሌስትሮል አያመጣ፣ ሄልዚ ነው። ሄልዚ። ስኳር ደግሞ ስትጠቀሙ ነጩን ስኳር አትጠቀሙ። ነጩን ስኳር መጠቀም የለባችሁም። አሁን ስኳር ላይ ነው ያለ አላሳያችሁም እንጂ የዚህን አይነት ስኳር ተጠቀሙ። ታዩታላችሁ። ይህን ስኳር ይህን ነው መጠቀም ያለባችሁ። ይህን ስኳር ይህን ተጠቀሙ። ይሄ ስኳር ብራውን ነው፣ ኦርጋኒክ ነው። ዋጋውን በጣም ውድ ነው እና እንደዚህ ከተገዛ 2 ኪሎ ብዙ ጊዜ ነው የሚቆየው እና ጤናችሁ መጠበቅ መቻል አለባችሁ። ፕሊዝ ሼር እና ሰብስክራይብ አድርጉኝ። ታንክ ዩ ሶ ማች ሃቭ ኤ ጉድ ዴይ። አሁን እንግዲህ በቅቶታል። 0 ላድርገው ይሄን ተንጫጫ። ሶኬቱን እዚህ ጋር ነቀልኩት ማለት ነው። ቆንጆ ዳቦ ሆኗል። ስለዚህ ቴንኪዩ ባይ። ፕሊዝ ሼር እና ሰብስክራይብ